እንዴት ናችሁ የመንፈሳዊ ቻናል ቤተሰቦች? ዛሬ በአዲስ ርዕስ ተገናኝተናል። ዛሬ እንድናወራ ያሰብኩት ርዕስ ከሰሞኑን አንድ ዩቲዩብ ላይ በኤአይ መዝሙሮችን እየሰራ የሚለቅ ያው መንፈሳዊ ቻናል አለና ኦልሬዲ ወደ 19 ሺህ የሚጠጋ ሰብስክራይበር አለው። ይሄ ቻናል ያው በኤአይ የተሰሩ መዝሙሮችን ነው የሚለቀው እና ይሄ ነገር ትንሽ ነገርየው ስላሳሰበኝ ምናልባት ኮመንት ላይም ጽፌለታለሁ፣ ግን ብዙም ኮመንቱን የመመለስ ፍላጎት የለውም እና ያው በተለያዩ የውጭ ሀገር ሚዲያዎችም ሊሆን ይችላል፣ በተለያዩ ቻናሎች ላይ በያ የተሰሩ ዘፈኖችም ይለቀቃሉ። ይሄ አዲስ አይደለም። ነገር ግን ይሄ ወደ መንፈሳዊ ዓለም ስንመጣ ግን ለእኛ ለክርስቲያኖች ተገቢ የሆነ ነገር አይደለም። ምክንያቱም አንድ ዝማሬ መሰራት ያለበት ህይወት ባለው እግዚአብሔር በፈጠረው ፍጥረት ሰው ብቻ ነው እና ከዚህ ውጭ ግን ግዑዝ ነገርን ተጠቅሞ እግዚአብሔር የማይከብርበትን ዝማሬ መስራት ይሄ ተገቢ ነው ብዬ አላስብም። ሲቀጥል ደግሞ ያ ምን እንደሆነ ሁላችንም ያው አሁን ላይ በምን ያህል ርቀት ጥፋትና ውድመቱ በጊዜ ሂደትም በደንብ ይታያልና ያው ከበድ ያለ ጥፋትና ውድመት የሚያስከትልበት ጊዜ እየመጣ ነው ያለው። ምናልባት ወደፊት ስብከቶች ሁላ በኤአይ ሊተኩ ይችላሉ። ሙሉ በሙሉ ዝማሬዎች በኤአይ የሚተኩበት ጊዜ እየመጣ ነው ያለው። ይሄ በእርግጥ አሁን ብዙ ሰዎች ያልተረዱት ነገር አለ። በኤአይ መዝሙር መስራት ችግር አለው ወይ ነው የኛ ጥያቄ የሁላችንም። እዚች ጋር አንድ ነገር መመለስ አለብን። እግዚአብሔር በኤአይ የተሰሩ መዝሙሮችን ይቀበላል ወይ ነው የመጀመሪያው ጥያቄ። እግዚአብሔር በኤአይ የተሰሩ መዝሙሮችን አይቀበልም። በኤአይ የተሰሩ መዝሙሮችን እግዚአብሔር ስለማይቀበል ማይቀበልበት ምክንያት ደግሞ አንደኛ ህይወት ባለው ፍጥረት የተሰሩ አይደሉም። ሲቀጥል ደግሞ እግዚአብሔር መስዋዕትን የሚቀበለው ከሰው ነው። ህይወት ካለው ፍጥረት ስሜት ካለው እግዚአብሔር ከፈጠረው ነው እንጂ የሆነ አንድ ማሽን የሚያመርታቸው መዝሙሮችና ማሽኑ ዘምሮ ያወጣው ዝማሬ አይደለም። እግዚአብሔር የሚከብርበት እግዚአብሔር የሚደሰትበት መስዋዕትም አይደለም። ሰዎች ግን ግጥም ሰጥተው ዜማ ስለሰራላቸው ብቻ መዝሙር ነው ብለው ዩቲዩብ ላይ አምጥቶ መጫን፣ ይሄ አንደኛ በዝማሬ ዓለም ውስጥ ያሉ ሰዎችን ማሰናከል ነው። ሲቀጥል ደግሞ እግዚአብሔር ማይከብርበት ነገር ነው እና እንደዚህ አይነት ለገንዘብ ሲባል ይሄ ከዩቲዩብ የሆነ ዶላሮችን ለመሰብሰብ ተብሎ ተገቢ ያልሆነ ነገር መስራት በጣም የሚያስጠላ ነገር ነው። ሲቀጥል ደግሞ ገና አማኝ ያልሆኑ እንደ ቴዲ አፍሮ ሌሎችም ዘፋኞች አሉ። የነሱን ከተምኔሉ ላይ የነሱን ፎቶ አድርጎ ነው መዝሙሮችን እየለቀቀ የነበረው። ምንድን ነው ይሄ? አሁን ለምሳሌ ኤአዩ ግጥምና ዜማ አደባልቆ ብቻ አንድ ዝማሬ ስለሰራለት አውጥቶ መለጠፍ ምንድን ነው የሚባለው? ይሄ ለወደፊቱም ቢሆን ሊታስብበት ይገባል። አሁን ወደፊት ይሄ ቴክኖሎጂው ዓለም ምንድን ነው ያለው? በቃ ኦልሬዲ ስብከት ይቀራል፣ በኤአይ ይተካል ነው። አሁን ስብከቶች ራሱ በ24 ሰዓት በቃ ኦልሬዲ 24 ሰዓት ያለማቋረጥ ከመጽሐፍ ቅዱስ ከባይብል እያጣቀሰ የሚሰብክ ኤአይ ሊመጣ ይችላል ከሆነ ጊዜ በኋላ ማለት ነው። ይህ ምናልባት ይህን ቪዲዮ በደንብ እንትን አድርጉት፣ ወደፊትም ቢሆን እንደ ትንቢት ሊሆን ስለሚችል ማለት ነው። እና ለብዙ ሰዎችም እንዲደርስ ላይክ እና ሼር እያደረጋችሁ በዋናነት ኤአይ የሚባለው ነገር አሁን በጣም ምድራችን ላይ የመጣ አዲስ ቴክኖሎጂ ነው። ግን ሰዎች ለጥቅም ከመጠቀም ይልቅ ለጥፋት ነው እያዋሉት ያሉት። ድሮም ያው ሶሻል ሚዲያውንም ሰዎች ለጥፋት ነው ሲጠቀሙ የነበሩ። አሁን እንደውም በተሻለ መንገድ ኤአዩ መጥቶላቸው በጣም ለተሻለ ብዙ ጥፋትን ወደ ማስከተል ነው እየሄዱ ያሉት እና እባካችሁ እንደዛ አይነት በኤአይ መዝሙሮችን የምትሰሩ ወንድሞች እህቶች ከእንደዚህ አይነት ድርጊታችሁ ተቆጠቡ። በኤአይ ስብከትን መስራት፣ በኤአይ ተገቢ ያልሆኑ በቃ በአጠቃላይ ዝማሬ፣ ስብከት፣ እነዚህ ሁለት ዋና ነገሮችን በኤአይ በኩል መስራት በጣም አስነዋሪ ተግባር ነው። ሲቀጥል በዚህ በዝማሬ ዘርፍ ውስጥ ያሉ መንፈሳዊ ሰዎች አሉ። የእነሱንም እንትን ማበላሸቱ ነው የሚሆነው። ስለዚህ ከእንደዚህ አይነት ተግባር አሁን ቤተክርስቲያን በእርግጥ አሁን ላትነቃ ትችላለች። በዚህ ልክ ነቅታ ይሄ ነገር ማስቆም ላይ ብዙ ላትሰራበት ትችላለች። ግን መታወቅ ያለበት ነገር ይሄ ነገ ከነገ ወዲያ ሰዎች ገቢ ለማግኘት ብለው በኤአይ መዝሙሮችን ሊያመርቱ ይችላሉ። ለዛውም በጣም
ሰዎች ከሚዘምሩት በላይ የተሻለ በጣም ሊደመጥ የሚችል ዝማሬ ሊሰሩ ይችላሉ። አንዳንድ ጊዜ ሁላ በኤአይ መሰራታቸው ላይታወቅ ይችላል። በዚህ ልክ ነው እና ሰዎች ገንዘብ ለማግኘት ብለው የሆነ አይነት እንትን ለማግኘት ብለው ማይሆን ነገር እየሰሩ ያሉበት ጊዜ ነው ያለነው። ስለዚህ እባካችሁን ክርስቲያን ሆናችሁ በጌታ ነው ምለምናችሁ እንደዚህ አይነት ተግባር አትፈጽሙ። በኤአይ ምናልባት የተለያዩ ለራሳችሁ ጥቅም የሆኑ ነገሮችን ልትጠቀሙ ትችላላችሁ። ግን ዝማሬ እግዚአብሔር የሚከብርበትን ነገር ስብከት የእግዚአብሔር አገልግሎት የሆነን ነገር ለእንደዛ አይነት ለገንዘብ ሲባል አላግባብ ላልሆነ ነገር መጠቀም ተገቢ ነው ብዬ አላስብም። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ይሄን ቪዲዮ ሼር እያደረጋችሁ የመንፈሳዊ እይታ ቻናል ቤተሰቦች ቻናላችን ትንሽ ቶሎ እየፖሰትን ስላልሆነ እይታው ደክሞ ነው ያለው እና በደንብ ለብዙ ሰው እንዲደርስ ላይክ አድርጉ። ወዳችኋለሁ ባይ